የብልጽግናው አገዛዝ በራሱ የሰራዊት አባላት ላይ የድሮን ድብደባን መፈጸሙን ኮሎኔሉ ገለጹ። በአማራ ክልል በተለያዩ አካባቢዎች የሚደረገው ውጊያና የሚፈጸሙ ጥቃቶችም እንደቀጠሉ ናቸው። ከሰሞኑ በክልሉ ዋነኛ የውጊያ ማዕከል ከሆኑ ቀጠናዎች ውስጥ ከባህር ዳርም ብዛም በማይርቁት እንደ ይስማላህና የጣና ሐይቅ ዳርቻ ደልጌ ቀጠና ያሉ ስፍራዎች የሚገኙበት ነው። የብልጽግናው አገዛዝ በእነዚህ አካባቢዎች የሚያደርገውን ውጊያም በአየር ኃይሉ እየታገዘ ተከታታይ የጦር ጀትና የሰው አልባ አውሮፕላኖች ድብደባዎችን እየፈጸመበት ያለ ነው። ሁነቱን የሚከታተሉ ሰዎች የአብይ አህመድ መንግስት በአካባቢው የድሮን ጥቃትን እንደ እጅ ቦምብ እየተጠቀመበት ነው ይላሉ። ይህን የድሮን ድብደባ ደግሞ በራሱ ሰራዊት አባላት ላይ እየፈጸመው ያለ ስለመሆኑ ተደጋግሞ የታየ ነው። በቅርቡ በዋግኽምራ ዞን የሚሊሻ አባላት ላይ የድሮን ድብደባን አድርሶም ወደ 40 የሚጠጉትን ስልጣኑን ለማስጠበቅ የተሰማሩ ኃይሎችን ጨፍጭፎም በርካቶች ደግሞ እንዲቆስሉ ማድረጉም ይታወሳል። ይህን ጥቃት ተከትሎም ሀዘናቸውን ገልጿል የተባሉ አንድ የወረዳ አመራርንም ወደ ሰቆጣ ከተማ ተወስደው በመከላከያ ሰራዊቱ እንዲታሰሩ መደረጋቸው የሚዘነጋ አይሆንም። ከሰሞኑ ደግሞ በማዕከላዊ ጎንደር ደርጊ በነበረው ጠንካራ ውጊያ ወቅት በትንሹ 5 የድሮን ጥቃቶች የተፈጸሙ ሲሆን አገዛዙ በአድማ ብተናና የሚሊሻ አባላት ላይ የፈጸመው የድሮን ጥቃትም በርካቶችን መግደሉን የቀድሞ የመከላከያ ሰራዊት የአሁን የፋኖ ኃይሎች አመራር ኮሎኔል አበራ ዛናው ገልጿል። የመጨረሻው ምሽግ ልክ እየሰበርን ያለን ድሮን መጣና የራሱን ወታደር የሚሊሻ አድማ ብተና ላይ አወረደባቸው። ከዛ በኋላ እንደገና 3 ዙር የቄስ ቤት ሄዶ መጣ። መንገድ ላይ መጣ። ሌላ ቦታ ላይ ነው የጣለው። 5 ጊዜ ነው የጣለው። የራሱ ሚሊሻ የሚደበድብ የአርሶ አደር መኖሪያ ቤት የሚደበድብ የተሰበሰበ ሰብል የሚደበድብ የመኖሪያ ቤት የሚደበድብ የዘመናዊ መሳሪያ ታጥቅ ያለው ይላል። በመሳሪያ ጋጋታ ህዝብ አይሸነፍም። ህዝብን ስትይዝ ነው የምታሸንፈው። ዛሬም ይህ የድሮን ጥቃት ቀጥሎ በሰሜን ሸዋና በወሎ መገናኛ ጃማ ተብሎ በሚጠራው አካባቢ መድረሱ ተሰምቷል። ከድሮን ባሻገር የከባድ መሳሪያ ድብደባዎች እየተፈጸሙ ያሉባቸው አካባቢዎችም አሉ። ከነዚህ ውስጥ ደግሞ በሰሜን ወሎ ዞን ወልዲያ ቅርብ ርቀት ባሉ የተለያዩ ስፍራዎች ያጋጠመው የሚጠቀስ ነው። የፋኖ ኃይሎች ሲሪንቃ ተብላ በምትታወቀው ከተማ ዙሪያ ከመንግስት ኃይሎች ጋር ያደረጉትን ጠንካራ ውጊያ ተከትሎ ወደ ዞኑ መቀመጫ ተጠግተዋል በሚል ስጋት ይህ የከባድ መሳሪያ ድብደባ በአገዛዙ በኩል ሳይፈጸም እንዳልቀረም ነው የተነገረው። በዛው በሰሜን ወሎ ዞን ቆቦ ደግሞ በአንድ የገበያ ስፍራ ላይ ተኩስ ተከፍቶ ሰዎች ለጉዳት መጋለጣቸው ታውቋል። ቀኑ እሁድ ማለዳ ታህሳስ 14 2011 ዓ.ም ነበር። ከ4 ዓመታት በፊት መሆኑ ነው። በዚያች የሰንበት ማለዳ የፋና ቴሌቪዥን ያልተለመደ የቀጥታ ስርጭት እያስተላለፈ ነበር። በጣቢያው ላይ የሚተላለፈው እንግዳ ነገር ብዙዎችን እያነጋገረ አረፈደ። ከፈጣን መኪኖች ላይ እየዘለሉ የሚወርዱ፣ እየተንከባለሉ የሚተኩሱ፣ ተንበርክከው የሚያልሙ ወታደሮች በቴሌቪዥኑ ላይ ይታያሉ። የሰዎቹ ትርኢት ያስጨነቃቸው ሁሉ በማህበራዊ መገናኛ ዘዴዎች መነጋገር ጀመሩ። ያኔ የመደመሩ መንደር እንዲህ እንዳሁኑ ሆድ አልባሰውም ነበርና መሪያችንን ነኩብን በሚል ጭንቀት ውስጥ ሆኖ መጻፍና መናገር ቀጠለ። ከዚያ ቀደም ባሉት ሳምንታት ጠቅላይ ሚኒስትሩ በፓርላማ መጥተው ክፉ ያሰቡ ሰዎች ካቢኔ ስብሰባ ላይ ያለው ቤተ መንግስት መጡብኝ፣ ከቡራዩ ቢሮዬ ድረስ የመጡ ወታደሮች ለውጡን ሊያደናቅፉ መሆኑን የተረዱ የለገጣፉና የቡራዩ ወጣቶች እየመጡ ነበር ብለው መናገራቸውን ያስታወሱ ሰዎች የበለጠ ራዱ። ክፉ አድራጊዎች ጠቅላይ ሚኒስትራችንን አገኙብን ብለው ተጨነቁ። አሻጋሪ ሙሴያችንን ክፉ ሊያደርጉበት ያሰቡ ሰዎች ቤተ መንግስት ገቡ እያሉ የፋና ቴሌቪዥንን የቀጥታ ስርጭት በጭንቀት መመልከታቸውን ቀጠሉ። ሆኖም በቤተ መንግስት ግቢ ውስጥ እየተከናወነ ስላለው ነገር የሚያብራራ ባለስልጣንም ሆነ ጋዜጠኛ አልነበረም። ከደቂቃዎች በኋላ ግን የመደመር ምዕመናንም ሆነ አገራዊ ስጋት ያደረባቸውን ሰዎች የሚያረጋጋ ሁነት ታየ። ጠቅላይ ሚኒስትር አብይ ከአንድ ቁመተ መለሎ ሰው ጎን ሆነው በወታደራዊ አልባስ ወደ ኋላና ወደፊት እየተራመዱ ሲንጎራደዱ ታዩ። ቁመተ መለሎ ሰው የአሁኑ የኦሮሚያ ርዕሰ መስተዳድር የያኔው የጽህፈት ቤታቸው ኃላፊ ሽመልስ አብዲሳ ነበሩ። ወዲያው ትንሽ ቆይቶ ሌሎችም ወታደሮች ታዩ። በሰዓት 120 ኪሎ ሜትር ርቀት ከሚፈጥን መኪና ላይ ዘለው የሚወርዱ ወታደሮች፣ ፈንጂ የሚያነፈንፉ መኪኖች፣ ጀበና ጮልቀው የሚሰብሩ አልሞ ተኳሾች በስህተት በሚተላለፈው የቀጥታ ስርጭት ላይ ታዩ። እነዚህ ነገሮች ለደቂቃዎች ካሳየ በኋላ ስርጭቱን ተቋረጠ። ፋናም ጉዳዩን አላብራራም። ሆኖም በኋላ እንደተሰማው ለዘገባ የተጠሩ የፋና ጋዜጠኞች የቤተ መንግስቱ የፕሬስ ሰዎች ሳያማክሩ ያልተፈቀደ ነገር እያስተላለፉ ነበር። ይህም በጠቅላይ ሚኒስትሩ ቢሮና በፋና ቴሌቪዥን መካከል መደናገርን ፈጥሮ እንዲቋረጥ ታዘዘ።
በማታው የዜና ወጃ ግን የቤተ መንግስቱ ሁነት ምን እንደሆነ ሁሉም መንግስታዊ መገናኛ ብዙሃን እንዲዘግቡ ተደረገ። በማታው የሚዲያዎቹ ዘገባም እየተንከባለሉ ሲተኩሱ ጀበና በጥይት ሲቆርሱ ያረፈዱት ወታደሮች ስማቸው ሪፐብሊካን ጋርድ፣ ስራቸው ጠቅላይ ሚኒስትሩን መጠበቅ፣ ታዛዥነታቸው ለእሳቸው መሆኑ ተገለጸ። የማለዳው ትርኢት ያስፈለገውም ታጣቂ ኃይሉን ለጠቅላይ ሚኒስትሩና ለያኔው ኢታማዦር ሹም ጄኔራል ሰዓረ ለማሳየት እንደሆነ ተገለጸ። በእርግጥ ይህ ታጣቂ በሚስጥር ለተቋቋመና ጄኔራል ሰዓረም እንደማያውቁት ጠቅላይ ሚኒስትሩ ኋላ ላይ ተናግረዋል። ይህ ጦር ከተመረጠ ከ6 ወር በኋላ ኢታማዦር ሹሙ ተገደሉ። በዚያ ምሽት የመንግስት መገናኛ ብዙሃን ዘገባ ስለ ሪፐብሊኩ ጋርድ ከተነገሩ ጥቂት ነገሮች አንዱ አዛዡን የሚመለከተው ይገኝበታል። የመጀመሪያው የጦሩ አዛዥ የጃንሜዳ ወታደራዊ ኮሌጅ መምህሩና የናይጄሪያ ወታደራዊ ትምህርት ቤት ምሩቁ ያኔው ብርጋዴር ጄኔራል ያሁኑ ሙሉ ጄኔራል ብርሃኑ በቀለ መሆናቸው ታወቀ። እንዳም ሆኖ ከዛን ጊዜ ወዲህ ሰራዊቱ በየትኛውም ሕግ እንደተቋቋመ፣ ትጥቁ በማንና ምን እንደሆነ፣ ከመከላከያ ጋር ያለው የስምሪትና ስሪት ልዩነት ምን እንደሆነ፣ የጦሩ ይዘትና አባላት ምን አይነት እንደሆኑ ሳይብራራ 5 ዓመታት አልፈዋል። በዚህ ዝግጅት በስፋት እንመለከተዋለን። የሪፐብሊኩ ጋርድ አባላት ከጎንደርና ከጅማ አካባቢ መመልመላቸውን፣ በዚህ ምልመላ ላይም ቀዳማዊት እመቤቷ መሳተፋቸውን፣ ይህንን ሰራዊት እየተከራዩ ግድያና ፈና የሚፈጽሙ ባለሀብቶች መኖራቸውን፣ የተወሰኑ የሰራዊቱ አባላት በጥቅምት 24ቱ ጦርነት ጅማሮ ብር ከጭና አውሮፕላን ጋር ተጃምለው ወደ መቀለ በመጓዝ ጥቃት ሊያደርሱ ሄደው መቅረታቸውን እንዲሁም የጦሩን አሁናዊ አደረጃጀትና ተልዕኮ እንቃኛለን። ከዚህ የጥበቃ ኃይል ጋር በተገናኘ ጠቅላይ ሚኒስትሩን ሊመርዙ ሲሉ ተገኙ በሚል በዱባይ በአንድ ሆቴል ውስጥ እንዲታሰሩ ስለተደረጉት አንድ ወታደርም እንነግራችኋለን። ደግሞም የዚህ ጦር አደገኛነት እንደ ሩሲያው ዋግነር አሊያም እንደ ሱዳኑ ራፒድ ስፔሻል ፎርስ ያለ ሆኖ ለወደፊቷ ኢትዮጵያ ተጨማሪ የጸጥታ ስጋት ከመሆን እንደማይቀር የሚገምቱ አሉ። እንዴት የሚለውን እናብራራለን። ለዚህ ዝግጅት መረጃና ማስረጃ የሰጡንን የጠቅላይ ሚኒስትር ጽህፈት ቤት፣ የመከላከያ ሚኒስቴር ባልደረቦችና የሪፐብሊካን ጋርድ አባላትን አስቀድመን በማመስገን ወደ ዝግጅቱ እንገባለን። አብራችሁን ቆዩ። ሚኒስትራዊ ሪፎርም አዘጋጀ። አንደኛው ሪፐብሊካን ጋርድ መመስረት ነው። ስፔሻል ፎርስ ማዘጋጀት አለብን። ሰርጀሪ የሚሰራ ኦፕሬሽን ካለ ሰርጀሪ የሚሰራ ኃይል ያስፈልጋል ብለን በርካታ ሀገር የሰለጠኑ ከፍተኛ ብቃት ያላቸው ስፔሻል ፎርሶች ለማዘጋጀት ሞከር። ችግር ካጋጠመን አትሊስት የሚገታ ይህ በሚስጥር ተቋቋመ የተባለው ጦር ይፋ የተደረገው ታህሳስ 2011 ዓ.ም ቢሆንም እንዲቋቋም የተወሰነው ግን ጠቅላይ ሚኒስትሩ ወደ ስልጣን በመጡ በ3ኛው ወር ሰኔ 2010 ዓ.ም ነበር። በሚኒስትሮች ምክር ቤት ደንብ ቁጥር 426/2010 የተቋቋመውን ይህንን ወታደራዊ ተቋም ፓርላማውም መከላከያውም ደህንነቱም አያውቁትም። ታዛዥነቱ ለጠቅላይ ሚኒስትሩ፣ ቀለቡ ለቤተ መንግስት የሆነ ኃይል ነው። ገና እርካቡንም መንበሩንም በተቆጣጠሩ በጥቂት ወራት ውስጥ ያቋቋሙት ይህ ወታደራዊ ቡድን በቀጥታ ያለ ወታደራዊ ተዋረድ በጠቅላይ ሚኒስትሩ የሚታዘዝ ነው። ከሪፐብሊካን አመራሮች ያገኘነው መረጃ እንደሚያመለክተው ይህ ወታደራዊ ኃይል በ3 ክፍለ ጦሮች የተደራጀ ነው። የመጀመሪያው ክፍለ ጦር ካውንተር ሚሊታሪ ዩኒት የሚል ስያሜ ያለው ሲሆን መፈንቅለ መንግስት ቢሞከር የሚያከሽፍ፣ ለስልጣን አደጋ የሆነ ወታደራዊ አሃድ በተለይ ከመከላከያ ውስጥ ቢያቆጠቁጥ የሚቀጭ፣ የጠቅላይ ሚኒስትሩን ስልጣን ብቻ የመጠበቅ ኃላፊነት የተጣለበት ነው። ሁለተኛው ሪፐብሊካን ጋርድ ስፔሻል ፎርስ የሚባል ሲሆን የመከላከያውን ዋና መስሪያ ቤትና ሌሎች ግዙፍ ተቋማትን፣ የተመረጡ ባለስልጣናትን ለመጠበቅ የተሰማራ ነው። በሌላ አገላለጽ መከላከያው በጠቅላይ ሚኒስትሩ ላይ ክፉ እንዳያስብ ጥበቃ የሚያደርግ ወይም ቀዳሚ እርምጃ የሚወስድ ነው ማለት ነው። ሶስተኛው የሪፐብሊኩ ወታደራዊ ኃይል ሚሊታሪ ፖሊስ የሚል ስያሜ የተሰጠው ሲሆን መከላከያና ፌዴራል ፖሊስ በማይገቡባቸው ቦታዎች ገብቶ ግዳጅ የመፈጸም ተልዕኮ የተቀበለ ነው። እንዲህ ያለ አደረጃጀት ያለው ሰራዊቱ የመጀመሪያውን ተልዕኮ የወሰደው ጥቅምት 24 2013 እንደነበር የሚያስታውስ አንድ የቀድሞ ሪፐብሊካን አባል በዚያች ዕለት የሆነውን ይገልጻል። እኔና ጓደኞቼ በአገር ውስጥም በውጭም ሰልጥነን ነበር። ከዚያም የተመረጡ አባላት ጥቅምት 24 ምሽት ላይ ብር ከጫና አውሮፕላን ውስጥ ሆነው ወደ መቀለ በመጓዝ የተወሰኑ የህወሓት ባለስልጣናትን አስረው እንዲያመጡ ታዘዙ። የተባሉትን ለማድረግ በአውሮፕላኑ ተጉዘው አሉላ አባነጋ አውሮፕላን ጣቢያ ሲደርሱ ግን የገጠማቸው ያልተገመተ ነበር። ገና ከአውሮፕላኑ እንደወረዱ ከትግራይ ልዩ ኃይል ተኩስ ተከፈተባቸው። ሰራዊታችን በመጀመሪያው ኦፕሬሽን እንዲህ ያለ ጉዳት አስተናገደ። አንድም ሰው በህይወት ሳይተርፍ ቀረ። ሰሜን ኮሪያ ሰልጥኖ እንደመጣው የደርግ ስፓርታ ናችሁ ተብለን የተሰማራን ቢሆንም ጓደኞቼ ከትግራይ ልዩ ኃይል ጥቃት ሳያመልጡ ቀሩ። እንዲህ ብሎ ሐሳቡን ይቋጫል። ጠቅላይ ሚኒስትር አብይ ወታደራዊ ጥቃት ቢቃጣ ብለን በሚስጥር አቋቋም ነው ያሉት ጠባቂያቸው የመጀመሪያው ወታደራዊ ውሎ እንዲህ ያለ ነበር። የሪፐብሊኩ ጥበቃ ኃይል የተቋቋመበት ዓላማ የመንግስትና የአገር መሪዎች ደህንነትና ቤተ መንግስትን መጠበቅ እንደሆነ
በተቋቋመበት ደንብ ላይ ቢደነገግም በትላልቅ ጦርነቶች ላይ ሳይቀር የተሰማራው የሰራዊቱ አሃድ ግን ለተደጋጋሚ ሽንፈት፣ ሞትና ምርኮ ሲዳረግ እንደነበር በተለይ በትግራዩ ጦርነት ታይቷል። በተንቤንና ቆቦ ውጊያዎች የተሰማሩ የሰራዊቱ አባላት ያልተጠበቀ ኪሳራ መከናነባቸውን የዚህ ቅልብ ጦር አባላት ይናገራሉ። በዚህ የተበሳጩ የሚመስሉት ጠቅላይ ሚኒስትሩም መስራች አዛዡን ጄኔራል ብርሃኑ በቀለን አንስተው ወደ መከላከያው ለመቀላቀል ተገደዋል። ቀጥሎ የሚነሳው ይህ 2 ቤተ መንግስትና 5 ሰዎችን ብቻ እንዲጠብቅ የተቋቋመው ሰራዊት ምን አይነት ትጥቅ አለው የሚል ነው። ጠቅላይ ሚኒስትሩ አምልጧቸው ይሁን አስበውበት ባይታወቅም የመከላከያውን ጄኔራሎች ሰብስበው ባሰለጠኑበት መድረክ ሪፐብሊካን ጋርድ ከብሔራዊ ደህንነትም ሆነ ከአገር መከላከያ ያላነሰ ትጥቅና ቴክኖሎጂ እንዳለው እንዲህ ተናግረው ነበር። አንዳንድ ሰው ኤርፎርስ ሲሄድ ኤርፎርስ ነው በደንብ ኢንቨስት የተደረገበት ይላል። ኒስ ሲሄድ ኒስ ነው ይላል። ኒስ ብቻ አይደለም፣ ኢንሳም እንዳያችሁት ነው፣ አርቲፊሻል ኢንተለጀንስም እንዳያችሁት ነው። ሪፐብሊካን ራሱ ቢጎበኝ ብዙ ቦታ እንዳያችሁት አይነት ቴክኖሎጂ አለው። በኮሚኒኬሽንም በሲሲቲቪም በምናምንም አለው። ጠቅላይ ሚኒስትሩ በትንሹም ቢሆን እንዳብራሩት ይህ እርሳቸውን ስልጣናቸውንና ቤተሰባቸውን የመጠበቅ ተልዕኮ ይዞ የተሰማራው ሰራዊት ከጀት እስከ ድሮን፣ ከታንክ እስከ መድፍ፣ ከአየር መቃወሚያ እስከ ሚሳኤል የታጠቀ ኃይል ነው። የራሱ የስለላ ክፍል ያለው ሲሆን ለጠቅላይ ሚኒስትሩ ፍላጎቶችም ሆነ ስልጣን አደጋ የሆኑ ሰዎችን አፍኖ ይወስዳል፣ ያስራል፣ ይሰውራል፣ ባስ ሲልም ይገድላል ይላሉ ለጉዳዩ ቅርበት ያላቸው ቤተ መንግስተኞች። ሚኒስትሮችን፣ ባለስልጣኖችን፣ ጄኔራሎችንና ባለሀብቶችን የሚያስፈራራና የሚያግት ወታደራዊ ኃይልም ነው ሲሉ ያክላሉ። በሚኒስትሮች ምክር ቤት የመሰብሰቢያ አዳራሽ ውስጥ በመግባትም ጠቅላይ ሚኒስትሩ ከመግባታቸው አስቀድሞ የካቢኔ አባላትን የሚያስፈራራ እንደሆነም ይናገራሉ። የሰራዊቱን ትጥቅ በተመለከተ የጠየቅነውና አሁን በመከላከያ ውስጥ የሚገኝ አንድ ወታደራዊ መኮንን ደግሞ ሪፐብሊካን ጋርድ በብዛት አሜሪካና እስራኤል ሰራሽ የውጊያና የስለላ መሳሪያዎችን መታጠቁን ይገልጻል።